አይደለም የኢትዮጵያ ምርጫ እኮ ማለት ነው። ሳፋሪኮም ራሷ እኮ ስትመጣ ጭራዋን እንዲቆላች ለህዝቡ የሚመቸውን ነገር ለማድረግ ሞከረች። ለምሳሌ የ5 ብር ካርድ ስትሞላ 45 ደቂቃ ተጨማሪ ነበር የሚሰጥ የምታወራበት። አረ እንደውም በነፃ አየር ሰዓት ይሰጥ ነበር። ኢንተርኔት እንደፈለክ ነበር እንድትጠቀም ያደርግ። የ12 ብር እኮ 1K ምናምን 1K ደግሞ እኮ ለአንድ ቀን ሙሉ ያውልህ ነበር። የፈለከውን ቪዲዮ የፈለከውን ዳውንሎድ ያደርግ። እስቲ አሁን የ50 ብር ካርድ ሙሉና እንትን አድርጉ እስቲ አየር ሰዓት ግዙ እስቲ 3 ቪዲዮ እንዳወረዳችሁ 75% ሁላ እኮ ቀረ አይልም አየር ላይ ላፍ ምን እንደሆነ እንግዲህ አላቅም። እኔ የዚች ሀገር ነገር እኮ በጣም ነው የሚያሳስበኝ። አሁን ልክ ምርጫ ሲደርስ መንግስታችን ዝንብ እንዲያርፍብህ ሁላ ማለት ነው አይፈልግም፣ ይጠብቃል። 5 አመት እንደዛ የሚጠብቅ ይመስል ማለት ነው። እና ኢትዮ ቴሌኮም ተው የሱ የተለመደ ነው። እሱ ተውት፣ እሱ ተግባብተናል፣ ተላመድን፣ ተናናቅን። አሁን ያው ሳፋሪም ተግባባን መሰለኝ ትንሽ እየተናናቅን ነውና ሳፋሪ ባክ ተው አንተ ቢያንስ እኮ ትንሽ የውጭ ዜጋ ነው ያለው ነገር ታውቃለህ። እዚህ ሀገር በቅላ ያደክ አይደለምና ትንሽ የውጭ ማየር ስላየው እንተሳሰብ፣ አንናናቅ። አሁን ይሄ ቪዲዮ እርግጠኛ ነኝ የ100 ብር ካርድ ሞልቼ ነው የምፖስተው። ምክንያቱም በ50 ብር ካርድ እንኳን የሚደርስም ሰው ጋር አይመስለኝም። ከደረሳችሁ እንግዲህ የ100 ብር ካርድ ሞልቼ እንደሆነ እንድታውቁ ከዛ ለሳፋሪኮም እንደ ሼር አድርጉልኝና አድርሱልኝ እንዲያሻሽል እንዲያስተካክል ለደሃው ደግሞ አለኝታ እንዲሆን ማለት ነው። ኤኒዌይስ ይመቻችሁ።